Manarraa hir'isa. Kan dhuunfaa waan irra ciisuu miti, waan itti nyaatu miti, waan irra ciisuu hin qabne manarraa hir'isa ona jibbite. ግን አንዳንድ ሰው ብስሚላህ manarraa hir'isa. Yoo mana jibbe manarraa hir'isa. Luqa yaana kan jedhi yoo na jibbe manarraa hir'isa. Namni osoo deemu of jibbe bar ati osoo deemtu of jibbite bar ana nama na jibbe mi ati ufuyyuu jibbitee jirti. Ani ilmi namaa na jibbu akkati tan irraan kaadduan abbaan kiyya kana dhalche osoo na jibbe abbaan kan koo kana dhalche osoo na jibbe akkati tan irraan kaadduan isa waan hin taane jechuudha. Inni qofti nan jibbin. Kaaka kan keetii kun paantiin irratti hin jiroofte yoo na jibbe manarraa hir'isa. Ini እየተማርኩ ነው። ቆይ አንድ ጊዜ ሽስማት ያ ምን እንደምትል ታውቃለህ? ፓንት የለህም ነው የምትለው። ፓንቲን ቀቡ ማለት ፓንት የለህም ማለት ፓንቲ እንጅራኒ በይ እንጅራኒ የለህም። ኖ ፓንቲ እንጅራኒ እንጅራን ማለት በአማርኛ ምንድን ነው ጋይስ? በአማርኛ ምን እንደሆነ አታውቅም። ለኔ ልትነግረኝ የለህም ማለት ነው። ፓንት የለም። ሂንጅራኒ ሳይሆን እንጅራን ቅማላም አይዋ እንጅራኒና እንጅራኒ ቅማል ነው እንዴ? በህይወቴ የምጠላት እንስሳ ብትኖር እሷ ነው። በቃ በጣም የምጠላው ፓንቲ እንጅራኒ ማለት ነው። እንጅራን ማለት እንትን ነው። ፓንት ላይ ያለው ማለት ነው። ቅማላም ማለት ነው። ፓንቲ እንጅራኒ ማለት ቅማላም ማለት ነው ወይስ ፓንት እንጅራኒ ሳይሆን እንጅራን ኖት ይሄ የፓንት ቅማል ነው። የፓንቲ ቅማላም ኮተታም ብዬ ነው ተሳደብኩት። ታዲያ ፓንት ቅማላም ኮተታም እኮ አይገጥምም እኮ ቅማላም ነው አልኩት። ቅማላም የፓንቲ ቅማላም አይገርማችሁ? የለም እኮ በኦሮምኛ ስድብ አለ እኮ። ምን ሆነች እኮ አለው። ፓንት ቅማል የሚባል የለማ። ሂና ኢ ይለያል ስፔሊንጉ። ሂ ማለት ሂንጅራኒ ማለት ነው። ኢ ማለት እንጅራን ማለት ነው። ይለያል። እንጅራን ማለት ቅማላም ነው። ሂ እና ኢ የመጀመሪያ ስፔሊንግ እንትን አለ። ሂ እና ኢ ማለት ነው። ኤች እና አይ የፓንት ቅማል የሚባል የለም ጋይስ። ማል ጀነማ አማሪ ፓዮ አረሙ ምን አማሪ ፓዮ ቅማል ምናምን አለ። ግን በጣም የምጠላው ቅማል በጣም ነው የምጠላው። በህይወት የምጠላው እኔ የምጠላም እሱ ነው እኮ። አንዳንድ ሰው አለ እኮ ፓንት ላይ እንትን ያረጋው እዚህ እንትን ላይ ቅማል ቅማላም ፓንት ላይ ቅማል አለ። ጂጂ ደግሞ መድኃኒዓለም ፓንት ላይ ቅማል አትሄድማ። እዛ ጋር አትሄድማ። ከሄደችም እዚህ ናት ወይ እዚህ ጋር ናት። በጣም የምጠላው ነገር በጣም ያመኛል። አማን ቁርጡሚ ተከናከ የሚያዳ ቁርጡሚ በርባዴ ቁርጡሚ ናከኒ። ኧረ ተው እዛ በእናትህ ተው። ጭራሽ የባሰ ጋይስ አረባ ከና ይረን እኮ ማንተ አራ ከና ይረን ማቴ ይራ ማሻአላ ረጅዳ እስቲ እግዚአብሔር ይመስገን አሉ። አላህ ረቢ አላህ ረቢ አላህ ረቢ አላህ ረቢ ነው። ኧረ ጊፍተሮቻችን የት ሄዱ? እነ ቀነኒ የት ሄዳችሁ? ኧረ መጥቻለሁ እኮ መጣሁላችሁ እኮ። ኑ እንጂ ልጆች ኑ እንጂ የአላህ ረቢ ኑ እንጂ ይስጅርታ። ኧረ ኑ የኔ ቆንጆዎች ጋይስ 3 አበባ አሁን ቆይ እንደዚህ
ጽዳት ከሌለ ረታቶቶቶ አይደለም ነው እዛ ጋር አላውቅም። አንዳንዴ ፀጉር ላይ ምናምን ያለ ኧረ አበባ ጉታ ጋይስ አበባ ጉታ ኧረ መጣከም ነው የለጅራ ሶስት አበባ ጋይስ ጊፍተሮቻችን የት ሄዱብን? በእናታችሁ አስቀየመው ጊፍተሩ በሙሉ ጠፋ። አሁንማ የት ይኖራል ብላችሁ ነው? ጊፍተሩም ምንም ጥሩ ነገር አይታይት ይጥፉ እንጂ ምን ያርጉ እነሱስ? እዚህ ጋር ምን ሆነ ነው? ማን ነክቶኝ ነው? አዳም ነው እንጂ ሌላ ማንም ሰው የለም። ጠቁሯል። እዚህ ጋር እኔም ከልጆች ጋር ቀፍቀፍ ብዬ ልተኛ ምግቤን ሰርቻለሁ። አሹ አገባ እንዴ? ማን አገባ? አሹ ማነው ደግሞ አሹ? አሹ ይሄ እንዴ እኔ አሁን አዩት ቪዲዮ ወይ ነው ለምን አያገባው? ማሻአላ ግን እንዴት ነው የሚያገባው? ስራ ይሰራል እንዴ ልጁ? ሴቶቹ ደግሞ እዚህ በዚህ አመት ሴቶች ስራ ይሰራል፣ እንትን ከኔ ጋር ይኖራል ረጅም አመት ፉቸር ማይ ላይፍ ፊት ለፊት እንትን እንዴት ይሄዳል ይቆማል ወይ? በቃ እንደዚህ አይታዩም እኮ ጂጂ ምን ሆነሽ እንዴ? የኔ ጊዜና የአንቺ ጊዜ በጣም ይለያል እኮ። እኛ የሚያስበው የኛ ፊት ለፊት ላይ የፉቸር ነው የሚያስበው፣ እነሱ የፉቸር ሳይሆን የዛሬ ላይፍ ነው የሚያስበው። በዚህ የሚያስቡት ሃልፓዬ በዚህ ጊዜ ሴቶች ማለት ነው በቃ መልክ ብቻ ነው የሚያመኑ። አሁን አንድ ወንድ ጎረቤት ሄዶ ከጓደኛ ጋር ቀይ ሱሬና ጥቁር ጃኬት እዚህ ቀይ ወይ እንትን ነው ቲሸርት ካረጋ መነጽር ካረጋ ለአምስት እንትን ብር ገዝታ እንትን እንደዚህ ፓርም ካረጋ በቃ ብሎ ከወጣ አለች ትቆማለች አለች። ቡና ልጠጣ አለ። እሺ በቃ ችግር ነው አልፈልግም አላጅ በቃ ችግር ጠጥቼ ትሄዳለሽ። ኦኬ እሺ በቃ ብለሽ ወጣች። አብረን ነው የምተኘው። ወይ እዚህ ላይ ትሞላለ ወይ በፍቅር ትያዛለች። አለቀ። እኔ እናት እንደኔና የኔ አመትና የአንቺ ጊዜና የኔ ጊዜ እኮ እንደዚህ አይደለም። አሁን በዚህ አመት ሴቶችና ወንዶች ሰይጣን ናችሁ። ሰይጣን ሰው አይደለም። እኔ ማን እንደምታስታውሰኝ ታውቃላችሁ? አክስቶቼ ችግር ሁሉም ይገባኛል። ሁላችሁም ይገባችኋል። እኛ እንደነሱ ኦሮምኛን ብንሞክረው አሪፍ ነው። ይልቁንስ ምን እንዳለች ታውቃላችሁ? የድሮ ጊዜና የአሁን ጊዜ ይለያል። የአሁኑ ላይ ቡና ጠጭ ቃላት በቃ ሄደች አለች። በቃ ድሮ ግን እንደዛ ነበር ነው የምትለው። አንዱ እዚህ ላይ አላት ባኪሲንግ የምለጣለጡ አየሽ እንጂ ሮዛ ነው የምትባይ አየሽ ቪዲዮ። ምን ወንድና ሴት የሀገርሽ ልጆች ደስ አይሉ ሴቶች ግን ደግሞ እዚህ ላይ አብዛኛው ሴቶች ወጦ ምን ያሉ በቃ ችግር የለም እኛም ገንዘብ ካለን ተስፋ አልቆርጥም እንዴ? እስከዚህ ድረስ ተስፋ ቆረጣችሁ ማለት ነው እንዴ? አስገባችላችሁ ቪዲዮ እንትን አድርጎ ማለት ነው ስክሪንሾት አድርጎ በቃ እኔ ከአሁን በኋላ ገንዘብ ካለኝ ተስፋ አለኝ። እንዲገና ደግሞ ሴቶች ነው ወንዶች አይደለም። ወንዶች ምን ማላሉ ሴቶች ተስፋ ቆርጣችኋል እንዴ ሴቶቹ? እውነትሽም ነው።
እስከዚህ ድረስ እስከ ጥግ ድረስ ተስፋ ቆረጣችሁ ማለት ነው እንዴ? አሁን እኔ እንኳን 30 ዓመት አይደለም 50 ዓመትም ከሆንኩት ይወለዳለሁ፣ ትምህርት ቤት ይገባለሁ፣ ብዙ ነገር አለ። በጣም ይገርመኝ ምን እንደሆነ ታውቂያለሽ ዋኖፌ? እኔ አሁን ዮኒ ማኛን በጣም በማቾልድ ነው የማደርገው ማለት አትሊስት በትምህርት ቤት ስለሄደ ሳይሆን አዘ አሜሪካን ውስጥ እንደሚኖር ሰው ብዙ ነገር ኢንፎርሜሽን ይኖረዋል። እኔ በጣም ችግር አልነበረውም፣ ደስ ብሎ ነበረ። ግን ልጁ መውለድ ይፈልጋል። የኔ ወንድም ዛሬ መውለድ ካስፈለገ እና ቀላል እኮ ነው። የእሷን ዘር እና የእሱን ዘር ኢንፍሉዌንስ ማድረግ ነው። እድሜ $4,000 አሁን እንዲያውም ረክሷል። $4,000 የእሱን ዘር ወደ እሷ ጋር ከፈለገች ልሸከም ካለች መሸከም ትችላለች። አይ ሌላ ሰው ይሸከም ድንግ ካለች ሌላ ሰው ማሸከም ትችላለች። እድሜ ለላቡ ቴክኖሎጂው የሁለቱንም ዘር እንደፈለጉ አድርገው ተሰርቶ እንደፈለጉ መሆን ይችላሉ። እኔ ዮኒ ማኛ እንደዛ ሲል ገርቶኛ አልኩኝ። በቃ እነሱ ይፋቀሩ እንጂ እድሜ ለቴክኖሎጂ። ሰው እኮ እዚህ ላይ ጸጉር ስለሌለ ከሌላ ሰው ጋር ቆፍሮ እዚህ ስለያደርጋ በቂጥ ነው የሚያስ መላጦች ማለት ነው። በቂጥ ነው እንጂ በጭንቅላት አያሰቡም። ለዛ ነው እሱ ግን እንዴት አሜሪካ ሀገር ላይ ተቀምጦ እንደገና ደግሞ በዚህ ዓመት ቴክኖሎጂ እስከዝም አለ እንዴት ልጅ መውለድ እንትን ያለ ፍላጎት አለ። አንቺ ግን ፍላጎት የለሽም። ምን ነው መውለድ የምትችል ናት እንዴ? እናንተ የኛ ጭናችን ውስጥ ነው ያላችሁ የሚመስላችሁ እንዴ? አትወልዱም። ይሄን የደረቀች ሴት አንተን አጋጠመች ነው ላችሁ። እኔ ከፈለኩኝ አሁን መውለድ እችላለሁ አይደለም? እግዚአብሔር ነው እንዴ? እናንተ ምን ነው ፔሬዳችሁን እኛ ነን ያቆም ነው አላችሁ። ጋይስ እንደዚህ ጨብጠን ይዘናው ነው እንጂ እኛ እንውለድ ብንል እናርከፈክፈው። እኛ ባንካችን እንጂ እንትናችን እንዲወልድ አንፈልግም። 3 አበባ ጋይስ ይኸው የተወለዱት ከ30 ዓመት ካለፈች ወንዶቹ ምን ያደርጋል? እንደ መኪና ቁልፍ ነው የሚያደርገው እንዴ? እኔ ዋኖት አንድ ነገር ልንገርሻ፣ ሴት ልጅ ሆና ማለት ነው 2 አበባ ጨምሮ ሴት ልጅ ሆና የ50ም የ40ም ሆና ከሷ ያነሰ 2 አበባ እናንተ ሙጆች ሴቶች 2 አበባ አምጡ እንትን ስትል በቃ እቃችን እንደማይሰራ ዜሮ እንደሆነ ምናምን ነው በቃ እንትን የሚሉት የሚያዩን ማለት ነው። እኔ መድኃኒዓለም ነው የምላችሁ፣ እግዚአብሔር ምስክሬ ነው የምላችሁ። እኔ የምፈልገው ወንድ ማለት ነው ያ ከ35 በታች ከሆነ በእንጨት አልነካውም፣ አልፈልግም፣ እግዚአብሔርን አልፈልግም። ይሄ የኔ በቃ የኔ አልፈልግም። ማንኛውም ሴት ደግሞ እንደዛ አብሬው ያገባሁት ለረጅም ጊዜ የኖርኩት ምናምን ከሆነ እስከ እድሜ ልክ ድረስ አብሬው አረጃለሁ። ግን ሲንግል ሆኜ እኔ ከ40 ዓመት በላይ ወንድ ልጠብስ አላረገውም። እኔ አቅፌ የምተኛው ትራስ አይደለም የምፈልገው፣ እንደ ሄሊኮፕተር የሚያሽከረክረኝ ነው የምፈልገው። ምክንያቱም ወንድ ልጅ ከ40 ዓመት በኋላ በተለይ አይዶን ነው እግዚአብሔርን በቃ ከባድ ነው የሚሆነው። እንደምትፈልጉት አታገኙት። ይሄ ደግሞ ናቹራል ነው፣ እኛ አይደለም የፈጠር ነው፣ ናቹራል ነው። ስለዚህ ልክ በቃ እኛ ትንሽ በእድሜ ገፋ ብለን ወይ ደግሞ ትንሽ ከኛ ያነሰ 30 ሆነ የ25 ከጠበሰች መከራ ነው። 35 ሆነ የ30